ዝም በል መንግስት የለም በል መንግስት የለም ይግራ ጎንቻችሁ ኦሮሞ ይወጣችሁ። ሰላም ሰላም ውድ የቻናሌ ቤተሰቦች ዛሬ ባበዱ ቪዲዮዎች ተመልሻለሁ። እስከ መጨረሻው ይህን ቪዲዮ ጋብዣችኋለሁ። አብራችሁን ቆዩን። እማማ ዝናሽ ሰበብ ነው የሚያሹት እርሶ ሊፈቱ አንቺ ምን ቸገረሽ ባልሽ ወድሻል ሳም አድርጎ ቅፍ ያደርግሻል የኔ ባል ሊፈታሽ ሰበብ ይሻል አንቺ ወጣት እየሆኑ መጡ እኮ ይመቻቸው። ከስራ ደብሮና ደክሞ ስትመጣ እኔ የምትወደውን ምግብ እንዳዘጋጀሁልህ አድርጌ እንቀርጻለን። እርቦኛል ምግብ አቅርቢልኝ። ዛሬ አንቀርጽም እንዴ? ለነገ የሚፖስት እኮ የለንም። እና ከበላው በኋላ ይደርሳላ። ለቀረጻ የሚሆን ብቻ ነው ያዘጋጀሁት። አይበቃ ነው። እሺ ምንድነው የምንሰራው? ንገሪኝ። በቃ ከስራ ደብሮና ደክሞ ስትመጣ እኔ የምትወደውን ምግብ እንዳዘጋጀሁልህ አድርጌ እንቀርጻለን። እሺ በቃ ፍጥኝ እንቅረጽ። አረ እንደዛ ነው። ሃይ ጋይስ እንዴት ናችሁ? ዛሬ ቤብ ከስራ ውሎ ሲመጣ የሚወደውን ምግብ ሰርቼ ቡና አፍልቼ ጠብቀውና ሪአክሽኑን አብረን እናያለን። አራፍጥኙ በእናትሽ በራብ ልትይኝ ነው እንዴ? አልጨረስኩም እኮ ልታስደግመኝ ነው እንዴ? እሺ ቶሎ በይ ጨርሺ። ለካ ቲክቶከሮቻችን እንደዚህ ያረጋችሁ ነው። በውሸት ነው የምትቀርጿት። እሱን እየሰራሁለት ነበር። ምግብ አብስዬ ከጨረስኩ በኋላ ቡና ማቀራረብ ጀመርኩ። እኛ ሪል መስሎን እናያለን። ካልጠጣ ራሱን ያሟል። ልክ ስራዬን ሲጨርስ ቤቢ የሚገርም ስጦታ ይዞልኝ መጣ። ይሁት ቀሚሱ ነው አቤት ማስመሰል። ምርቦት ስለነበር ወዲያው ምግብ አቀረብ። አንቺ ግን እውነቱን ስለገለጽሽ እናመሰግንሻለን። በድሮ ወላጆቻችን በትሪ ነው የምንበላው። ፍቅራችንን ያጠነክራል ብለን እናምናለን። ቤብ በጣም ጣፍጦት ነበር ሲበላ የነበረው። በልተን እንደጨረስን ቡናውን ከመጠጣታችን በፊት አየሩ ስለሚቀዘቅዝ በዛው ካሜራ ላይ ያለ እንክብካቤ ጋደም ባለበት ፎጣ ለበስኩት። የቡናውን ፓርት ስላልቀረጽኩት ነው። ቡናችንን ጠጣን፣ ከዛም ፊልም አየን። ውዶቼ ውሏችን ይሄን ይመስላል። ባይ ሮጥ እሱ ራሱ የውሸት ነው የሚቀረጸው እኮ። ስላሳየሽ እናመሰግናለን። እናንተ ማግባት የተሳናችሁ እስከ መቼ ከነጋ ተጣላችሁ? ይግራ ጎንቻችሁ ኦሮሞ ይወጣችሁ። የገዛ ጎናችሁ ጦር ሆኖ ይውጋችሁ። አቤት የላጤ ጉድ! ምን ታረጋኛለህ? ከዚህ በላይ ምን ታረጋለህ? በተገረስበት አንተ ትገለጽ ነው እንዴ? በተገረስክበት አልጋ ልትገነዝ ነው። ኧረ ይመቻቸው። ምን ነው ዝም ማለት ነው ነው እንዴ? ቻል ብያለሁ። በትክክል ነው። ረግጠው ነው የወቀሷቸው። አባባ መሯቸዋል መሰለኝ። የወንደላጤ ተሰብስቦ ይመቻቸው። በተወለድክበት አልጋ ልትገነዝ ነው ናለ። ሰላም ነው አባ? ሰላም ነው አለን፣ እግዚአብሔር ይመስገን። እዛ ጋር ካሜራ አለ። ፍቃደኛ ነህ? ፍቃደኛ ነኝ። ምን ነበር? እሺ ፍቅረኛ አለ? አለኛው። እሺ ፍቅረኛ ጋር ትደውልላትና አማረኝ ትላታለህ። ምትልህን መልስ እሺ ካለች ይሄን 500 ብር እሸልማለሁ፣ እምቢ ካለች ደግሞ እድልን። ኧረ ይመቸኛል። እሺ ደውልላት። እሺ እምቢ እንዳትይ ብቻ። እሺ ካለች 500 ብር። እንግዲህ የጠራ ነው ፋሚሊ እንሰማለን አብረን። አንቺ ሄሎ የኔ ፍቅር ወይ ማሪ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ? ናፍቀሽኛል በጣም። ወይ ይሰማኛል አይሰማም?
ሰማኛል። ሰላም ነው አለሁ እግዚአብሔር ይመስገን። ናፍቀሽኛል በጣም። አይ ናፍቀኛል። አለሁ እግዚአብሔር ይመስገን። ትሰጭኛለሽ አትሰጭኝም? ዛሬ በእናትሽ ትሰጭኛለሽ አትሰጭኝም? እውነት ነው። ዛሬማ አንድ ቀን ሲቀር እና አልቻልኩማ። እኔም ችግር አለ ምን ነው እኔና አንቺ ባልና ሚስት አይደለንም እንዴ? ገና ስላልተጋባን ነው ከለከኝ። ጨዋ ናት ልጅቷ። እና ትሰጭኛለሽ አትሰጭኝም? ችግር የለውም። አንድ ሳምንቱን እናካክሰዋለን ወደፊት። ህይወት እያለ ያ ነገር ደግሞ ሲዳብርስ ደግሞ ከፊል አስመጣ ለካ ይሄ ሳንቲም ይሄን ያደረሰ እንዲህ በማድረግ ነው እንዲህ እቺ እንደማድረግ ደግሞ ይሄ ሳንቲም ይሄን ያይወሰድ አባባ ምክርም አላችሁ። እኔ 1974 ዓመተ ምህረት በ40 ብር ነው ባንክ ከፍቶ በዛ ልክ ማስተምሮ ነው እኮ የሚያስከፍት ስከፍት 40 ብር ስከፍት በጣም አሪፍ ከጎኔ 200 ብር ሲያስገባ ይሆን አልነጥቀው ነገር እንግዲህ ካቶ ማለት ግን እንዴት ውስጤ መንፈሳዊ ቅናት እንዳደረግ ነግራችሁ እኔ ያኔ ዘምዛሚ ነኝ። በአንድ ልብስ ስሙኒ ነው የሚከፈለኝ። ያቺ ተጠራቅማ ነው እንግዲህ 40 ብር ስንት ተዘምዘው እንደሆነ አስሉት። 4 ጊዜ 4 160 ልብስ ዘምዘም ነው መጀመሪያ ነው ተከፈለ 1974 ዓመት። ስለዚህ ነገር እያሰብክ ሲሆን ቁጥር ያለቀን ደግሞ ፈታ ማለት የሚገባ ጊዜ አለ። ፈታ ተራ እንደኔ የዘለለ ሰው የለም። አራዳ ናቸው እንደ ኩፍኝ ወጥቶና በደንብ ዘልያለ ይይምጡ በሌላ ግን በቃ ይሄ ያስካልኩት ይታዘዘኛል። ማን ኤልያስ አዘዋለሁ ራሴ ለዚህ ነው ሱስ ሳልገባ ይሄን ያህል ግን የሚቆየው ራስን መግዛት የለም። ድራፍት ነው ሌላ ነገር የምጠጣው ነገር የለም። ምን ሱስ የለብኝ። አላጨስ አልቅምን አለ ድሬባ ትንሽ ያመች ድሬባ አባለች ቸፕቸፕ አድርጌያለሁ ትንሽ ፀሐይ ላይ ስለምንውል ማለት ነው። አሁን ይሄን ያመጣሁላችሁ ገብቷችኋል። አሁን ስትሰሩ ሳንቲም ታገኛላችሁ። ሳንቲም ስታገኙ እንዴት ነው የሚኖረው? ዛሬ ቱሪት ሞሬ ዊልዳ የሚባል ነገር አይሰራም። ቀለ ነገር እርሾ ያስፈልጋል። እንጀራ ስንጋግር ዳቦ ስንጋግር እርሾ አለው። ያለ እርሾ እንጀራ ይሰራል። ዳቦም ያለ እርሾ የምትባለው እቺ ለዛሬ ለነገ እናስቀምጣለን። ነገህን አታስባል። መጽሐፍ ቅዱስ አለ አትጨነቅ እንጂ አታስብ አይልም። ስለ ነገ እግዚአብሔር ይሰጣል ይባላል። አዎ ይሰጣል። እግዚአብሔር ሰጪ ነው። ግን እግዚአብሔር አለ ተብሎ ሁሉ ነገር ዛሃት ነው አቀርቦልሃል እጅግ ገጠጥ ነው የሚለው። ስለዚህ ለዛሬ ያላስቀምጥኳትን እርሾ ነገ እንጀራ አላገኛትም፣ ዳቦም አላገኝም። ስለዚህ የምታገኟትን ሳንቲም ለነጋችሁ የኋላ ማርሽ የምትባል ነገር አለች። አላዛር ነገር ያለው ያቺ ሻግ የምትመታ ነገር አለች። ወንድ ልጅ በባዶ እጁ ያወጣው። የአባባ ምክር ይጠቅማችኋል፣ አዳምጡ። አሪፍ 5 ሊትር ዘይት ገዝቼልሻለሁ። ስንት እንደገባ ታውቂያለሽ? ግን ዘይት 7 ብር ገባ። 7 ብር ገባ ዘይት። መንግስት የለም። መንግስትማ አለ። ኧረ ተው ትክክሉን እውነታውን ነገራቸው። ተው ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን? ድሃ ምን ሊያደርግለት ይበላል? እውነቱን ቢነግራቸውማ በቃ የሉም እኮ እነዚህ ሽማግሌ። 7 ብር። ኧረ አንተ ልጅ ግፍ በዛ። ኧረ ተው እውነቱን ተናገር ተው። ቪዲዮዎቹ እነዚህ ነበሩ። እናንተ ፈታ ዘና ካደረጓችሁ ላይክ፣ ሳብስክራይብ ማድረጋችሁ እንዳትረሱ። ፒስ አውት።